ክብርሽን ከማንም ጋር እንዳታወዳድሪ። አንቺ ለሆኑ ሰዎች ጸሎታቸውና ምኞታቸው ነሽ። የታባሽ ብሎሽ ጥሎሽ ሲሄድ ምን አባቴ ልሆንልሽ ብሎ የሚመጣ ደግሞ አለ። ስለዚህ ክብርሽንና ማንነትሽን ባልወደዱሽ፣ ባላከበሩሽ፣ ዋጋሽ ባልገባቸው ሰዎች ልክ አትለኪው። ልባም ሴት እስከሆንሽ ድረስ ክብርሽ ሁል ጊዜም ቢሆን እንደተጠበቀና ከፍ እንዳለ ነው የሚቆየው። ቁመትሽ ወይ አቋምሽ ወይ ቅላትሽ ወይ ጥቁረትሽ ወይ ማማርሽ ወይ አለማማርሽ አይደለም የሚፈይደው። እሱ ጊዜያዊ ነው። ፈጣሪ የፈቀደልሽን ያሰበልሽን ያቀደልሽን እስክታገኝና እስክትይዩ ድረስ በፈጣሪሽ ታምነሽ ጠብቂ። በትዕግስት የማይፈታው ምንም ነገር ታጋሽ ሁኚ እንጂ በወንፊት ውሃ መያዝ ትችያለሽ። ዋናው ነጥብ ወንፊቱ ላይ ያለው ውሃ በረዶ እስኪሆን መጠበቅ ብቻ ነው። የሁሉም ነገር መፍቻ ትዕግስት ብቻ ነው። ትዕግስት። ስለዚህ ክብርሽን ከማንም ሰው አትጠብቂ። ክብርሽ ያለው ራስሽ ጋር ነው። ማንም ሊሰጥሽ አይችልም። ማንም ሊወስደው አይችልም። ቀድሞም ቢሆን ያለ የነበረ ወደፊትም የሚኖር ነው። ልባም ከሆንሽ ልባሙን እስክታገኝ ድረስ በጸሎትና በትህትና ፈጣሪሽን ጠብቂው። ውሃው በረዶ እስኪሆን ድረስ ጠብቂው።